ሰላም ሰላም፣ እንዴት ናችሁ? ሰላም ናችሁ ወይ? እስቲ ዛሬ ስለ ዲቫሉዌሽን እናውራ። እንግዲህ ዲቫሉዌሽን ብለን ካልን ሰሞኑን በተለይ በወቅታዊ ጉዳይ ነው። ዲቫሉዌሽን በኢትዮጵያ መንግስት አፕላይ የተደረገ ሞኔታሪ ፖሊሲ ነው ወይም ቱል ነው። ሰሞኑን በኢትዮጵያ ውስጥ በተለያየ ማህበራዊ ሚዲያዎችም ሲዘዋወር እንመለከተዋለን። ዲቫሉዌሽን እስቲ ከትርጉሙ እንነሳ። ዲቫሉዌሽን ማለት ምንድን ነው? ዲቫሉዌሽን ማለት በሚገባን ቋንቋ ገንዘብን ማርከስ ማለት ነው። ወይም ደግሞ የገንዘብን ዋጋ ከሌሎች ገንዘቦች አንጻር ስናየው ርካሽ ማድረግ ማለት ነው። ኢን ተርምስ ኦፍ ዶላር፣ ፓውንድ ስተርሊንግ፣ ዩሮ የመሳሰሉ የውጭ ሀገር ገንዘቦች ጋር ስናነጻጽረው የኢትዮጵያ ገንዘብ ርካሽ ማድረግ ማለት ነው። ለምሳሌ ትናንትና $1 በ20 ብር የሚገዛ ከሆነ ዛሬ $1 በ70 ብር፣ በ80 ብር፣ በ100 ብር ወይም በ130 ብር መግዛት ማለት ነው። ዲቫሉዌሽን ያ ነው። እንግዲህ የገንዘብ አቅምን ማዳከም በጂዲፒ ወይንም ደግሞ በሀገራዊ ጠቅላላ ምርት ላይ ምንድን ነው ያለው ተጽዕኖ የሚለውን እስቲ በጋራ እንመልከት። የገንዘብ አቅምን ማዳከም ወይም ዲቫሉዌሽን ማለት በጂዲፒ ወይንም ደግሞ በሀገራዊ አጠቃላይ ምርት ላይ ድብልቅ ተጽዕኖ ነው ያለው። ያ ማለት ምንድን ነው? ጥቅምም አለው ጉዳትም አለው ማለት ነው። ለምሳሌ ከኤክስፖርት አንጻር ስናየው ኤክስፖርትን ያበረታታል ወይም ደግሞ ያሳድጋል። ምክንያቱም ከዚህ ሀገር ተመርተው ኤክስፖርት የሚደረጉ ፕሮዳክቶች ወይም ምርቶች ዋጋቸው ርካሽ ስለሚሆን በሌላው ዓለም ላይ ተፈላጊ ይሆናሉ ወይም ደግሞ ዲማንዳቸው ይጨምራል፣ ፍላጎታቸው ይጨምራል። የኢኮኖሚክስ አስተምሮትም እንደሚለው ፕራይስ ዲክሪዝ ካደረገ ዲማንድ ኢንክሪዝ ስለሚያደርግ ማለት ነው። ያው አሁን ላይ እሱ ላይ የተጨመሩ ሌሎች ሳይኮሎጂካል ቢሄቪየሮች ስላሉ ግን እስቲ ባለው እንያዘው። ፕራይስ ከቀነሰ ዲማንድ ይጨምራል፣ ኤክስፖርት ይበረታታል ማለት ነው። በተቃራኒው ደግሞ ኢምፖርት ይቀንሳል። ለምንድን ነው የሚቀንሰው? ከውጭ የሚገቡ ምርቶች ኢን ተርምስ ኦፍ ዶላር የኢትዮጵያ ገንዘብ ርካሽ ስለሆነ ዋጋቸው ይወደዳል። ተመልከቱ እንግዲህ ኤክስፖርት ይጨምራል፣ በተቃራኒው ደግሞ ኢምፖርት ይቀንሳል። ይሄ ምንድን ነው? በኢኮኖሚክስ አስተምሮት እንደምናውቀው ፕራይስ ኢንክሪዝ ሲያደርግ ዲማንድ ስለሚቀንስ ነው። ያው እንዳልኳችሁ ሌሎች ሳይኮሎጂካል ቢሄቪየሮች ቢኖሩም ፕራይስ ኢንክሪዝ ሲያደርግ ዲማንድ ይቀንሳል። ያ ማለት ኢምፖርት ይቀንሳል ማለት ነው። ይሄ ጀነራላይዝ አድርገን ስናየው አጠቃላይ የኢኮኖሚውን እድገት ያንቀረፍፈዋል ወደሚል እሳቤ ውስጥ እንገባለን ማለት ነው። እስቲ አሁን ያልኳችሁ ፖቴንሻል ቤኔፊት እና ፖቴንሻል ኮስት ብለን እንየው። ፖቴንሻል ቤኔፊት ወይም ደግሞ ፎርሲብል ቤኔፊት ሊገመት የሚችል ጥቅም። እስቲ ዲቫሉዌሽንን በአፕላይ በማድረጋችን ልንገምተው የምንችለው ጥቅምና ልንገምተው ወይም ሊያስከፍለን የሚችለው ዋጋ እንመልከት። ከጥቅሙ ስንነሳ ጠቅለል አድርገን ስናየው እንዳልኳችሁ ኤክስፖርት ይበረታታል። በዚህ ምክንያት ትሬድ ባላንስን ያመጣል። ምናልባት ደግሞ ከትሬድ ባላንስ አልፎ ትሬድ ሰርፕለስን ሊያመጣ ይችላል። ትሬድ ባላንስ ማለት ኢምፖርት ሲቀነስ ኤክስፖርት ዜሮ ሲሆን፣ ትሬድ ሰርፕለስ ደግሞ ፖዚቲቭ ሲሆን ነው ማለት ነው። የላክነው ምርት በልጦ የተቀበልነው ወይም ደግሞ ወደ ሀገር ውስጥ ያስገባነው ምርት ቀንሶ ስናገኘው ሰርፕለስ ነው የሚሆነው። ሁለቱም ሲጣጣም ግን ባላንስ እንለዋለን ማለት ነው። ሲቀጥል ወደ ሀገር በሚገቡ እቃዎች ውድነት ምክንያት ሰዎች የሀገር ውስጥ ምርትን ወደ መጠቀም ያዘነብላሉ። ይሄ ጥቅሙ ነው። ህዝቡ ሀገር ውስጥ ያሉ የሚመረቱ ምርቶችን መጠቀም ከጀመረ የሀገር ውስጥ አምራቾች ይበረታታሉ የሚል እሳቤም አለው። ይሄ ማለት ደግሞ የሀገር ውስጥ ፍላጎትን ያሳድጋል ወይም ደግሞ ዲማንድን ኢንክሪዝ እንዲያደርገው ያደርጋል። እና በጥቅሉ የኤክስፖርት ማደግና የሀገር ውስጥ ፍላጎቶች ማደግ በመጨረሻ ጂዲፒውን ያሳድገዋል ተብሎ ይታሰባል። ሌላኛው በተቃራኒው ፖቴንሻል ኮስት የምንለው ወይም ደግሞ ያስከፍለን የሚችለው ዋጋ ምንድን ነው? አንደኛውና ዋነኛው የገቢ ምርቶች ዋጋ መጨመር
የዋጋ ንረትን ያስከትላል። እስቲ ስንቶቻችሁ ናችሁ የዘይት ዋጋ የዛሬ ስንት አመት አንበለው የዛሬ ስንት ወርና ዛሬ ላይ ያለው የዘይት ዋጋ ስንት ነው? ኢምፖርት የሚደረጉ ኮሞዲቲዎች ምርት ዋጋቸው ትላንትናና ዛሬ ስንት ነው? የዋጋ ንረትን ያስከትላል። ይሄ የዲቫሉዌሽን አንዱ ሊያስከፍለን የሚችለው ዋጋ ነው። ሌላው አጠቃላይ አቅርቦትን ደግሞ ይቀንሳል። የአግሪጌት ሰፕላይ የምንለው በፊት ቢዝነስ ውስጥ ወይም ኢኮኖሚ ውስጥ የነበረውን አቅርቦት ይቀንሰዋል። በፊት ኢምፖርት ርካሽ ሆኖ ሳለ በገፍ ዘይት ይገባል። ሀገር ውስጥ የሚመረቱ ጥቂት የዘይት ምርቶች ካሉ አንድ ላይ ይጠራቀምና ሀገር ውስጥ ያለው አግሪጌት ሰፕላይ ኢንክሪዝ ስለሚያደርግ አጠቃላይ ሰፕላይ ወይም ደግሞ አቅርቦቱ ይጨምር ነበር። ኢምፖርት በመቀነሱ ምክንያት ወይም ደግሞ የኢምፖርት ዋጋ በመጨመሩ ምክንያት ሰዎችም ዲማንድ ስለሚቀንስባቸው ኢምፖርት አያደርጉም። ኢምፖርት ይቀንሳል። የሀገር ውስጥ ምርትም ለራው ማቴሪያል ከሚባሉ ምናምን ነገሮች ከሚያወጣ ነገር ይደመርና አጠቃላይ ያለው አቅርቦት ይቀንሳል። ይሄ ደግሞ ቢዝነሱን ያዳክመዋል ተብሎ ይታሰባል። በተለይ በገቢ ምርቶች ላይ የተመረኮዘ ከሆነ ኢኮኖሚ ለምሳሌ እንደኛ ሀገር እንደ ዴቨሎፒንግ ካንትሪ ከሆነ አጠቃላይ ኢኮኖሚ ውስጥ ያለው አቅርቦት ስለሚቀንስ ቢዝነሱ ይጎዳል። የመጨረሻውና ዋነኛው ሊሆን የሚችለው ልንከፍል የምንችለው ዋጋ ኢንፍሌሽነሪ ፕሬሸር ነው። የዋጋ ንረት ከፍተኛ የሆነ የዋጋ ንረት ይከሰታል። የገቢ ምርቶች ማደግ የመግዛት አቅምን ያዳክማል። ዛሬ አንድ ሰው ትላንትና 5 ሊትር ዘይት የሚገዛ ሰው ዛሬ 5 ሊትር ዘይት አይገዛም። ይሄ የመግዛት አቅምን ከማዳከሙ ባለፈ ከስተመር ዌልፌር የምንለው ወይም ደግሞ አንድ ከስተመር እቃዎችን ወይም ደግሞ ፕሮዳክቶችን ገዝቶ ሊያገኝ ከሚችለው ሳቲስፋክሽን ይቀንስበታል ማለት ነው። በመጨረሻም ኮንትራክሽነሪ ኢፌክት አለ። ምንድነው ኮንትራክሽነሪ ኢፌክት ያለው? ኤክስፖርትን ቦስት ያደርጋል፣ ጂዲፒን ያሳድጋል ብለን ስናስብ ኤክስፖርት ቦስት ቢሆንም ጂዲፒ ደግሞ የሚቀንስበት ሁኔታ። ለምሳሌ አንድ ምሳሌ እንመልከት። የአይኤምኤፍ ሪፖርት እንደሚያሳየው በሚቀጥሉት 2030 ወይም ደግሞ የሚቀጥሉት አመታቶች ላይ ኢትዮጵያ በምስራቅ አፍሪካ ያላትን ግዙፍ የጂዲፒ ባለቤትነት በኬንያ ልትነጠቅ ትችላለች ይላል። ለምንድን ነው? የዛሬ 2 ዓመት የኢትዮጵያ ጂዲፒ በዶላር ሲመታ ወይም ሲመነዘር ከኬንያ ሽልንጎች ሲበልጥ ስለነበር የኢትዮጵያ ገንዘብ ጂዲፒያችን ከፍተኛ ነበር። ዛሬ ላይ የኢትዮጵያ ገንዘብ ኢንተርምስ ኦፍ ኬንያን ገንዘብ ስናሰላው ደካማ ስለሆነ የኬንያ ገንዘብ የተሻለ ዋጋ አለው፣ ጂዲፒያቸው በዛው ልክ ይጨምራል ማለት ነው። ስናሰላው እንግዲህ የጂዲፒ ባለቤትነታችንን በሚቀጥለው በኬንያ የምንነጠቅበትም ሂደት አለ። በአጠቃላይ ባለ 2 ስለት ጎራዴ ነው ዲቫሉዌሽን ይሉታል አንዳንድ የኢኮኖሚ ባለሙያዎች። ባለው ጥቅም ሁሉ የዛኑ ያህል በጀርባው ያዘለው ኔጌቲቭ ኢምፓክት አለ ወይም ደግሞ ልንከፍል የምንችላቸው ጉዳዮች አሉ፣ ያስከፍሉናል ዋጋ ማለት ነው ዲቫሉዌሽን በጥቅሉ